መሆንም አልነበረበትም ግን እሱም ግን አልፎ ዛሬ ለዚህ ቀን በቅተናል፣ ለዚህ ቀን ደርሰናል እና እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እና በቃ ይሄ ደስታችን ተመልሶ ያሰብናቸውን ያቀርናቸውን ነገሮች አንድ ላይ እንድናሳካና አንድ ላይ መሆን የነበረብንን ጊዜያቶች አንድ ላይ እንድንመልሳቸው እነሱን ጊዜያቶች አብረን በደስታ እንድናሳልፍ አሁን አንድ ሁለት ቀን እንኳን አለ አይደል ምን ያክል ደስተኞች እንደሆኑ የሚታይ ነው፣ ፊታችን ላይ ይታወቃል። ይሄን ነገር እንዲቀጥል ወደፊት አንድ ላይ እንድንሆን አብሮነታችን እንዲቀጥል ነው ሁሉም የሚፈልጉት። እዚህ ጋር የኛ ደስታን ያስደስታቸው ሰዎች ናቸው። ተመልካቾቻችንም የኛ ቤተሰብም የኛ ደስታን በአጥብቀው የሚፈልጉ ናቸው። የኛንም ደስታ አጥብ ድርብ ለማድረግ ያክል ዛሬ ላንቺ ቀለበት ለማሰር ነው የጠራሁሽ። ይሄ ለአንዴና ለመጨረሻ ጊዜ ማለት ነው። ምንም ተፈጠረ ተብሎ እንኳን በድጋሚ ለዚህ ቀን አደረሰሽ። እንኳን ደስ አላለባለም። የምር አይ በጣም ደስ ብሎኛል። የማያልፍ ቀን የለም፣ ብቻ ሁሉም አልፏል። ዛሬ ላይ ደርሰናል። ደስ ብሎኛል። ባለንበት በዛሬው ደስተኛ ሆነን እናሳልፍ። ብቻ ደስ ብሎኛል። በጣም በጣም ነው ደስ ያለኝ። እኔም እሱን ነው የምፈልገው። ደስታችን ተመልሶም ስላየው በጣም ደስተኛ ነኝ። ይሄን ደስታችሁን ለትንሽ ጊዜ ቢሆን በእኔ ምክንያት ነው ያጣችሁት። ኧረ አንቺ ምንም አላደረግሽም። የእውነት አንቺ ምንም አላደረግሽም። የእውነት ልዩ አንቺ ምንም አላደረግሽም። በቃ እንደዚህ ደስተኛ የምትሆን ይገባችሁ። ያው በሰዓቱ አንዳንድ ነገሮች ተፈጥረው ነው። አንዴ ስልክ ላናግር እሺ። እና ምን ተሳማሽ? ያው እኛም በዚህ መንገድ አልጠበቅንም ማለት ደውሎልን ሰርፕራይዝ ላደርጋት ነው ምናምን አለኝ። ግን በደዚህ አይነት ቦታ እንደዚህ ተለብሶ ምናምን አይደለም እኛ ኤክስፔክት ያደረግነው። እኔ ራሱ አልገመትኩም። ያው ኖርማል ለመገናኘት ጀስት በቃ ባልጠበቀ እኔም በጣም የምር ቤተሰብ እንዴት ደስ እንዳለኝ አታውቁም። ብቻ